ምርጥ 5 የፍቅር ታሪኮች ክፍል 1። በአንድ ወቅት በጣም የሚዋደዱ ግን በጣም ድሃ የሆኑ ባልና ሚስት ነበሩ። የሚኮሩባቸው ሁለት ነገሮች ብቻ ነበሯቸው። የባልየው ከአያቱ የወረሰው የወርቅ ሰዓት እና የሚስትየው እጅግ ረጅምና ውብ ፀጉሮቿ። የጋብቻ በዓላቸው ሲደርስ እርስ በርሳቸው ሰርፕራይዝ መደራረግ ፈለጉ። ሚስት ውብ ፀጉሯን ተቆርጣ በመሸጥ ለባሏ የወርቅ ሰዓት የሚሆን ውብ የሰዓት ሰንሰለት ገዛችለት። ባል ደግሞ ሰዓቱን በመሸጥ ለሚስቱ ውብ ፀጉር ማበጠሪያ ገዛላት። ማታ ቤት ሲገናኙ ሁለቱም እጅግ ደነገጡ፣ ግን በፈገግታ ተቃቀፉ። ምክንያቱም ዕቃዎቹ ለጊዜው ባይጠቅማቸውም ለአንዱ ሲል ሌላው የከፈለውን እውነተኛ የፍቅር መስዋዕትነት ተረድተዋል። እናም እውነተኛ ፍቅር ቁሳቁስ ሳይሆን ለምትወደው ሰው ስትል ውድ የምትለውን ነገር አሳልፎ የመስጠት ፈቃደኝነት ነው። አንድ መምህር ተማሪዎቹን በፍቅርና በምኞት መካከል ያለውን ልዩነት እንዴት ታውቃላችሁ ብሎ ጠየቃቸው። ተማሪዎቹ ግራ ሲጋቡ ወደ አትክልት ስፍራ ወሰዳቸው። አንድን አበባ ከወደዳችሁት ቀንጥሳችሁ ተወስዱታላችሁ፣ ለጥቂት ቀናት አሽትታችሁት ሲጠወልግ ትጥሉታላችሁ። አበባውን በእውነት ካፈቀራችሁት ግን ቀንጥሳችሁ አትወስዱትም። ይልቁንም በየቀኑ ውሃ ታጠጡታላችሁ፣ ትንከባከቡታላችሁ። ሲያድግና ሲያብብ እያያችሁ ትደሰታላችሁ። እናም እንደ ሐሳብ ፍቅር ሰውን በራስ ቁጥጥር ስር ማድረግ ወይም የራስ ጥቅም ማሟያ ማድረግ ሳይሆን ያ ሰው በራሱ ማንነት እንዲያድግና እንዲያብብ መደገፍ ነው። አሮጊቷና የተሰበረው የአበባ ማስቀመጫ። ለ50 ዓመታት በትዳር አብረው ይኖሩ አረጋውያን ነበሩ። ባልየው በጣም ተናዳጅና ተደማጭ ሲሆን፣ ሚስት ግን ሁልጊዜ በትዕግስት ፈገግ የምትል ሴት ነበረች። በአንድ ወቅት ባልየው በስህተት የሚስቱን ተወዳጅ የአበባ ማስቀመጫ ሰበረባት። ባል በቁጣ እዛ መንገድ ላይ ስላስቀመጥሽው ነው ብሎ ጮኸ። ሚስት ግን ምንም ሳትናገር ስብርባሪውን አነሳችና ማስቀመጫው ይሰበራል፣ ፍቅራችን ግን አይሰበርም ስትል መለሰችለት። ባል በድርጊቱ አፍሮ ይቅርታ ጠየቃት። እናም እንደ ሐሳብ በትዳርም ሆነ በማንኛውም የፍቅር ግንኙነት ውስጥ ስህተቶች መፈጠራቸው አይቀሬ ነው። ዋናው ቁም ነገር ግን ፍቅርን ከዕቃዎችና ከቁጣ በላይ ማስቀደም መቻል ነው። የቡናው ጨው። አንድ ወጣት በአንድ ግብዣ ላይ በጣም የወደዳትን ሴት ቡና ጋበዛት። በጣም ተደናግጦ ስለነበር ስኳር መጨመር ሲገባው ቡና ውስጥ ጨው ጨመረ። ሴትዮዋ ገርሟ ስትጠይቀው ታሪኩን ፈጥሮ የተወለድኩት ባህር ዳርቻ ነው፣ የባህሩን ጨዋማ አየር ስለምናፍቅ ሁልጊዜ ቡናዬ ውስጥ ጨው ጨምራለሁ አላት። ሴትዮዋ በናፍቆቱ ተነክታ ወደደችው። ተጋብተው ለ40 ዓመታት አብረው ኖሩ። እሷም ሁልጊዜ ጠዋት ቡና ውስጥ ጨው ታደርግለት ነበር። ባልየው ከመሞቱ በፊት ግን እውነቱን የሚገልጥ ደብዳቤ ያስቀመጠላት። ውዴ፣ ያኔ ስለደነገጥኩ ነው ጨው የጨመርኩት። ቡና በጨው ጠላ ነበር፣ ነገር ግን አንቺን ካገኘሁሽ በኋላ ለአንቺ ስል መራራውንም ጨዋማውንም ነገር በደስታ ለመቀበል ወስኛለሁ። እናም እንደ ሐሳብ ፍቅር ማለት ፍጹም መሆን አይደለም። የአንዱን ስህተትና ድክመት ሌላኛው በደስታ ተቀብሎ ሕይወትን ማጣፈጥ መቻል ነው። አስደናቂው አይነ ስውር ባል። አንድ ወጣት በጣም ቆንጆ የሆነችን ሴት አግብቶ በደስታ መኖር ጀመረ። ከጥቂት ጊዜ በኋላ ግን ሚስትየው ቆዳዋን የሚያበላሽና መልኳን የሚያጠፋ ከባድ የቆዳ በሽታ ያዛት። በዚህ መሃል ባልየው ለስራ ጉዞ ወጥቶ ሲመለስ በደረሰበት አደጋ አይኑ እንደጠፋ ለቤተሰቡ ነገረ። ሚስት በበሽታው ምክንያት መልኳ እየጠፋ ቢሄድም ባሏ ማየት ስለማይችል ሳይሸማቀቁ ለ20 ዓመታት በደስታ አብረው ኖሩ። ውበቷን ሙሉ ለሙሉ ጠፍቶ በመጨረሻ ስትሞት ባልየው ግን አይኑ እንደማያይ አስመስሎ ይኖር እንደነበር ገለጠ። እሷ መልኳ መበላሸቱን እያየሁ እንደሆነ ካወቀች ትሰቃይ ነበር። እኔ ግን ከውጫዊ ውበቷ በላይ ውስጧን ስለምወዳት ነው አይነ ስውር የሆንኩት አለ። እናም እንደ ሐሳብ እውነተኛ ፍቅር በውጫዊ ውበት ላይ አይመሰረትም። የማይደበዝዝና በችግር ጊዜ አብሮ የሚቆም ጥልቅ ቁርኝት ነው።